ልጁ የኔ አይደለም ብሎ ፈጽሞ ካደኝ። እኔ ግን በሰው ፊት ልከራከር አልፈለኩም። ቢሆንስ ምን ሊጠቅመኝ? የካደኝ ሰው እንጂ ፈጣሪ አይደለም ብዬ ለክብሬ ስል ዝምታን መረጥኩ። ነገር ግን የፈጣሪ ፍርድ ቀስ እያለች በጥብቅ ትመጣለች። የሰው ልጅ ፍርድ ባያገኝ የሰማዩ ዳኛ ግን አይተኛም። ከእለታት አንድ ቀን አንድ ሰው ተገድሎ ገዳዩን ፖሊስ ሲያፈላልግ ያ የሃይማኖት አስተማሪ ነኝ ባዩ ጨካኙ ባልታሰበ ምክንያት በአስከሬኑ አካባቢ ተገኘ። ፖሊስም አንተነህ ገድለህ የጣልከው በሚል ወንጀል ተጠርጥሮ ተይዞ ፍርድ ቤት ቀረበ። በመጨረሻም ጥፋተኛ ሆኖ በመገኘቱ ህይወቱ ሙሉ እድሜ ልክ እስራት ተፈርዶበት ወደ ወህኒ ቤት ወረደ። እኔን ባዶ እጄን ጥሎ በሰው ስቃይ ላይ ሊኖር ያለመው ሰው ዛሬ የገዛ ህይወቱ በወህኒ ቤት ጨለማ ውስጥ ተቆልፎበታል። እባካችሁ ከኔ ህይወት ተማሩ። በማንኛውም ሁኔታ ውስጥ ቅድሚያ ለራሳችሁ ቁሙ። ራሳችሁን ሳታድኑ ሌላውን ማዳን አትችሉም። እናትም አባትም ወንድምም እህትም ቢሆን ከራሳችሁ ቀጥሎ ናቸው። መጀመሪያ ራሳችሁን አጠንክሩ። የራሳችሁ ህልም፣ የራሳችሁን መስመር አትልቀቁ። ፈጣሪ ካለ ሁሉም ነገር በትዕግስት ያልፋል። የዛሬው ታሪኬ እንዲህ ይጀምራል። ታሪኬን ላካፍላችሁ። ከድሃ ቤተሰብ መወለድ ምርጫ አይደለም። ነገር ግን ከዚያ ድህነት ውስጥ ወጥቶ ታሪክን መለወጥ የኛ ምርጫ ሳይሆን ግዴታ ነበር። እኔ የምኖርበት የቤት ውስጥ መብራትና ውሃ የቅንጦት እቃዎች ነበሩ። እኔ የዚያ ቤት የበኩር ልጅ ነኝ። ከእኔ በታች ያሉት 3 እህትና ወንድሞችን ጨምሮ በአጠቃላይ 4 ነን። እናትና አባታችን ሌሊት ተነስተው ቀን ደክመው የሚገቡት እኛን ለማሳደግና ለማስተማር ነበር። ለእኛ ለቤተሰቦቻችን ልጆች ትምህርት ማለት እንዲሁ ክፍል ገብቶ መውጣት ብቻ አልነበረም። የነጻነት መንገዳችን ከድህነት ቀንበር የምንወጣበት ብቸኛ ቁልፋችን ነበር። አባቴ ሁልጊዜ ማታ እኔና እናታችሁ የምንለፋው መከራ እናንተ እንድትደግሙት አንፈልግም። እኛንና ራሳችሁን የምትለውጡት በትምህርታችሁ ጠንክራችሁ ስትማሩ ብቻ ነው ይለን ነበር። ያቺ ቃል በልባችን ውስጥ እንደ ትልቅ እሳት ትነድ ነበር። ክረምት ከበጋ በረሃብና በጥም ሰዓት ሁላችንም የምናውቃት አንድ ነገር ብቻ ነበረች፣ ማጥናት። ማጥናት፣ በቃ ሁሌ ማጥናት። መጽሐፍ ስናነብ ድካም አይሰማንም ነበር። ምክንያቱም እኛ ካልተለወጥን፣ ከእኛ በታች ያሉትን ወንድሞቻችንን ካልደገፍን የወላጆቻችን የወጣትነት መስዋዕትነት ከንቱ እንደምናደርገው እናውቅ ነበር። በትምህርት ቤት ሁላችንም አንደኛ ደረጃ ይዘን ስንወጣ እናታችን ፊት ላይ የሚታየው ደስታ ለእኛ ትልቅ ሽልማታችን ነበር። እኔ እንደ መጀመሪያ ልጅነቴ በትከሻዬ ላይ ትልቅ ኃላፊነት ነበረብኝ። ለትናናሾቼ አርአያ መሆን፣ ወላጆቼን ማገዝ ነበረብኝ። የተመኘሁትን የዩኒቨርሲቲ ትምህርቴን በሚገርምና እጅግ አስደሳች በሆነ ውጤት አጠናቀቅኩ። የምርቃቴን ቀን የወላጆቼ ፊት ላይ የነበረው ደስታና ኩራት የአመታት ድካማችን ፍሬ ያፈራ ያህል እንዲሰማኝ አድርጎኝ ነበር። የልጅነት ትልቁ ህልሜና የዘወትር ጸሎቴ አንድ ነገር ብቻ ነበር። ትምህርቴን ጨርሼ ጥሩ ስራ ይዤ የወላጆቼን ጀርባ አጥንት ማሳረፍ፣ በእኔ ምክንያት የጎበጠው ወገባቸውን ማቅናት እና የናፈቁትን እረፍት መስጠት፣ እንዲሁም ከእኔ በታች ያሉትን 3 ታናናሾችን ያለምንም ገንዘብ ጭንቀት በጥሩ ሁኔታ ማስተማር ነበር። በህልሜ መሰረት በአስተማሪነት ተቀጠርኩ። የክፍል ውስጥ መምህር ስሆን ታናናሾቼ ብቻ ሳይሆኑ ለብዙ ተማሪዎች ተስፋ የምዘራ መስሎኝ ነበር። ነገር ግን ወደ እውነተኛ ዓለም ስገባ ያሰብኩትና ያለምኩት ምኞት ሆኖ የቀን ህልም ሆኖ አረፈው። የመጀመሪያው የወር ደመወዜ በእጄ ላይ ሲገባ የተሰማኝ ደስታ ወዲያውኑ ወደ ትልቅ ድንጋጤና ሀዘን ተቀየረ። አሁን ባለው የኑሮ ውድነት ያገኘኋት ደመወዝ እንኳንስ ለወላጆቼ ሊተርፍ ለታናናሾቼ ለትምህርት ቤት ወጪ ሊሆን ቀርቶ ለእኔው ለራሴ ለ1 ወር መጓጓዣና ምግብ እንኳ በቅጡ አልበቃኝ አለ። ወላጆቼን ከእንግዲህ አታስቡ፣ እኔ ደርሼላችኋለሁ ለማለት ስመኝ የነበረው እኔ አሁንም ከእነሱ እጅ ላለመቀበል ብቻ የምታገል ምስኪን ሆኜ አረፍኩት። ያ ሁሉ የሌሊት ጥናት፣ ያ ሁሉ ልፋትና ጥረት መጨረሻው ይሄ ነው የሚል ጥያቄ በየቀኑ አይምሮዬን ይበላው ጀመር። እውነታው ፊት ለፊቴ ሲደቀን ምኞቴ ሁሉ ጉም ሆኖ በኖ ጠፋ። ሆኖም ግን የቤቱ በኩር ነኝ፣ የመውደቅ መብት የለኝም። ያ ሁሉ የለፋሁበትንና በሚገርም ውጤት የተመረቅኩበትን የዲፕሎማ የትምህርት ቤት ማስረጃዬን የኑሮውን ውድነት ሊያሸንፍልኝ አልቻለም። አማራጭ አጣው። ነገር ግን እኔ የዚያ ቤት በኩር ልጅ ነበርኩ። ቤተሰቦቼንና ታናናሾችን የማንሳት ግዴታ በትከሻዬ ላይ አለ። በመጨረሻም ልቤ እያለቀሰ ያንን በድካምና በላብ ያገኘሁትን የዩኒቨርሲቲ ዶክመንቴን ሳጥን ውስጥ ቀረቀርኩት። ፊቴን ወደ አረብ ሀገር አዞርኩ። ስደት ስደርስ የጠበቀኝ ህይወት ቀላል አልነበረም። ተምሮ እንዳልተማርኩኝ አንገቴን ደፍቼ ክብሬን አዋርጄ የተሰጠኝን የቤት ስራ እሰራለሁ። ሁሉንም ስቃይና ናፍቆት ቻልኩት። ለራሴ ምንም ሳላቅማማ በየወሩ የማገኛትን ሳንቲም ሙሉ በሙሉ ወደ ሀገር ቤት እልክ ነበር። በእኔ ስቃይ ልፋት ምክንያት ግን በሀገር ቤት ተአምር እየተሰራ ነበር። በየወሩ በምልከው ገንዘብ ለወላጆቼ ራሳቸውን የሚችሉበትና የሚያርፉበት ሱቅ ከፈትኩላቸው። ከእኔ በታች ያሉት 3 ታናናሾችን ያለምንም ገንዘብ ጭንቀት አስተማርኳቸው። እኔ በአረብ ሀገር ስቃጠል እነሱ ሀገር ቤት በትምህርታቸው አበሩ። ውድቀቴን አይተው እንዳይወድቁ ስላገዝኳቸው በመጨረሻም 3ቱም በደረጃ ተመርቀው ወጡ።
7 ሙሉ ዓመታት በሰው ሀገር በናፍቆትና በድካም አለፍኩ። አንድ ቀን ግን መስታወት ውስጥ ራሴን ሳየው በጣም ደክሜ ተበሳቆዬ ነበር። ለታናናሾቼ በስልክ ወዳውኑ ደወልኩኝና ከአሁን በኋላ እኔ በጣም ደክሞኛል፣ እናንተን አሳድጊያለሁ። አሁን ግን እናንተ ተተክታችኋል። እኔ ደክሞኛልና ወደ ሀገር ልመጣ ነው አልኳቸው። ኩራቴንና ክብሬን ተጎናጽፌ ወደ ኢትዮጵያ ተመለስኩ። ስመለስ ያየሁት ተአምር የ7 ዓመቱ ስቃይ ሁሉ በአንድ ቀን አስረሳኝ። ወላጆቼ በላኩላቸው ገንዘብ ሱቅ የራሳቸውን ችለው በክብር ይሰራሉ። እህትና ወንድሞቼ ተምረው ተቀጥረው የራሳቸውን ሕይወት መምራት ጀምረዋል። የእኔ መስዋዕትነት ፍሬ አፍርቷል። ሀገር ስገባ እጅ ላይ ምንም የተረፈ ጥሬ ብር አልነበረኝም። 7 ዓመት ሙሉ የሰራሁትን ሁሉ ለቤተሰቦቼ ሰጥቼ ባዶ እጄን ነበር የተመለስኩት። ነገር ግን በኪሴ ብር ባይኖርም በልቤ ውስጥ ግን ወደር የሌለው ታላቅ ሀብትና ሰላም ነበረኝ። የወላጆቼ በክብር መኖር፣ የታናናሾቼ መማርና ስኬት የእኔ የደምና የላብ ውጤት መሆኑን ስመለከት ሕሊናዬ በደስታ ይረካል። መስዋዕትነቴ ከንቱ አልቀረም ብዬ ፈጣሪዬንም አመሰገንኩ። እኔ ሀገር ቤት ገብቼ ሰላም ሳገኝ በዙሪያ ያሉ ዘመድ አዝማድ፣ ጎረቤትና የሰፈር ሰው ሁሉ ሌላ ውትወታ ጀመሩ። በቃሽ፣ ለቤተሰብሽ የሆንሽውን ሁሉ ሆነሻል። አሁን ደግሞ ስለ ራስሽ አስቢ፣ አግቢና ውለጂ፣ የራስሽን ጎጆ ቀልሺ ይሉኝ ጀመር። እኔም የስደቱ ድካም ስላደከመኝ የራሴን እረፍት ስለፈለኩ በትዳሩ ነገር ላይ ማሰብ ጀመርኩ። በዚህ መሀል በዘመድ በኩል አንድ የትዳር እጮኛ መጣልኝ። የሚያውቁት ሁሉ በጣም ጎበዝ ነው፣ የሃይማኖት ሰው ነው፣ ኧረ እንዲሁም የሃይማኖት አስተማሪ ነው እያሉ በጣም ያሞጋገሱት ጀመር። የሃይማኖት አስተማሪ ነው የሚለውን ቃል ስሰማ በልቤ ውስጥ ትልቅ እምነትና ተስፋ አደረ። እኔ ራሴ የቀድሞ መምህር በመሆኔ የሃይማኖት ሰው ደግሞ ፈጣሪን የሚፈራ ጨካኝ አይሆንም፣ አይጎዳኝም፣ ያለፍኩበትን የስደት ስቃይ ተረድቶ ያከብረኛል ብዬ አስብኩ። በቃ ላግባና ልቤ እረፍት ያገኝ፣ ልጆቼንም እየወለድኩ ለባሌ ታማኝ ሚስት፣ ለልጆቼ መልካም እናት ልሁን ስል ወሰንኩ። እሱ የሃይማኖት መምህር በመሆኑ ጭራሽ ለትዳሩ ያለኝ ጉጉት፣ ደስታና ስሜት በብዙ እጥፍ እየጨመረ መጣ። ያለ ብዙ ማቅማማት ወዲያውኑ እሺ አልኩት። በሰፈሩና በዘመድ አዝማዱ ፊት ደስ በሚል ሰርግ ስነ ስርዓት ተደርጎልን በይፋ ተጋባን። ወደ አዲሱ ህይወቴና ወደ ትዳሬ ዓለም በታላቅ ተስፋ ተራመድኩ። በሰርጌ ቀን ከልቤ ተደሰትኩ። ፈገግታዬ ከፊቴ ላይ አይጠፋም ነበር። ነገር ግን ከዚህ አንጻራዊ ሰላም ጀርባ ህይወቴን ሙሉ በሙሉ የሚያናውጥ ታላቅ ማዕበል እየመጣብኝ መሆኑን አስቀድሞ መች አወቅኩት? እንደ ባህላችን ዘመድ አዝማድ፣ ጎረቤትና ወዳጅ እየመጣ ለአንድ ሳምንት ያህል ተጨጎልን። በሰው ተከበን በደስታና በሳቅ መሀል ሆኜ ይህ የህይወቴ አዲስና የተባረከ ምዕራፍ ነው እያልኩ በልቤ እረካ ነበር። እጄ ላይ የነበረኝን ጥቂት የተረፈችኝን ሰንቲምም ጭምር አውጥቼ አዲሱን የትዳር ጎጇችንን የሚያማምሩ እቃዎች አሟላሁበት። ልክ በተጋባን በሳምንቱ የሰርጉ እንግዳና ሰው ሁሉ ተበትኖ ወደ የቤቱ ሄደ። እኔና እሱ ብቻችንን ሳሎን ውስጥ ቁጭ ብለን በቅጽበት ፈጽሞ ያላሰብኩትን ምድርንና ተራራን የሚያናውጥ ዱብዳ ወረደብኝ። ፊቱን አዙሮ ስሜን በጥብቅ ቃና ጠራኝ። በዚያውም አይኑን ሳያሻግር መርዶዬን ነገረኝ። በይ አሁን ያንን ሁሉ ዓመት አረብ ሀገር የሰራሽውንና ባንክ ቤት ውስጥ የቀረቀሽውን ብር አውጭና መኪና ግዥልኝ አለ። ከእኔ ጋር ያገቡት ጓደኞቼ ሙሉ በሙሉ መኪና ተገዝቶላቸዋል አለኝ። ቃላቱ ጆሮዬ ውስጥ ሲያቃጭል በጣም ደነገጥኩ። 7 ዓመት ሙሉ አካሌ አልቆ ክብሬን አዋርጄ የሰራሁትን ገንዘብ ሁሉ ለቤተሰቦቼ መለወጫና ለታናናሾቼ ማስተማሪያ አድርጌ ባዶ እጄን መመለሴን አያውቅም ነበር። እርሱ ያገባኝ እኔን ወዶኝ አክብሮኝ ሳይሆን ስደተኛ ስለነበርኩ ብቻ ባንክ የሞላ ገንዘብ አላት ብሎ ነው ማለት ነው። ያ የሃይማኖት መምህር፣ ያ የዋህነቱ ሁሉ በአንድ ጀንበር ጭንብሎ ተገፎ እውነተኛ ማንነቱ ፊት ለፊት ቆመ። ያ ልቤን በደስታና በተስፋ ሞልቶት የነበረው የሃይማኖት አስተማሪ የሚለው ክብር ስም በአንድ ጀንበር ተገፎ ትክክለኛና አስፈሪ ማንነቱ በግልጽ ታየ። በድንጋጤ ውስጥ ሆኜ ገንዘብ የለኝም፣ ሁሉንም ለቤተሰቦቼ ልኬ ነው የመጣሁት። ለመሆኑ አንተ እኔን ያገባኸኝ ለኪያ ለገንዘብ ብለህ ነው አልኩት። እሱ ግን የፈጣሪ ሰው መሆኑን ቀርቶ ጨካኝና በገንዘብ የታወረ በመሆኑ ምንም አላፈርም። ጭራሽ አይኑን ሳያሽ እንግዲያውስ ለምንድን ነው ያገባሁሽ? ብር ከሌለሽ ከኔ ጋር ምን ትሰሪያለሽ? አንቺ ምንም የለሽም፣ ምንም አይደለሽም ብሎ በንግግሩ ልቤን በስቃይ ያቆሰለው። ያመኑት ሰው ሲከዳ ያውም የሃይማኖት ስም ተሸክሞ በሃይማኖት ስም የተሸሸገ መሆኑ ህመሙን ድርብ አደረገው። ያለኝ አማራጭ አንድ ብቻ ነበር፣ ክብሬን ይዤ መውጣት። ባገባው በ8ኛ ቀኔ ያለምኩት የትዳር ምዕራፍ ህልሜ ሙሉ በሙሉ ከስሞ ፈረሰ። የሰርጉ ድንኳን ሳይነቀል፣ ለሰርጉ የመጡት የሩቅ ዘመድ አዝማዶች ገና ወደ የቤታቸው ሳይበተኑ፣ የሰርጉ የእድር ዕቃ ሳይመለስ ባዶ እጅን አንገቴን ደፍቼ ወደ ወላጆቼ ቤት ተመለስኩ። በሰፈሩና በዘመድ አዝማዱ ፊት የሆነውን ነገር ሁሉ ህልም እየመሰለኝ ወደ እናት አባቴ ቤት ገባው። ነገር ግን ፈተናው በዚህ አላበቃም። የባስ ብሎ በዚያችው በአንድ ሳምንት የትዳር ህይወት ውስጥ ያንን ጨካኝ ሰው የሚተካ አዲስ ህይወት በማህፀኔ መፈጠሩን አወቅኩ።
አዎ እርጉዝ ሆኜ ነበር። በስደት 7 ዓመት ያለቀው አካሌ አሁን ደግሞ በትዳር ስብራትና በማህፀኔ በያዝኩት አዲስ ነፍስ ምክንያት በከባድ ጭንቀት ውስጥ ወደቅኩ። ወደ ወላጆቼ ቤት ተመልሼ ስወድቅ ዓለም ጨለመችብኝ። ወላጆቼ በስደት ሳለው በከፈትኩላቸው ሱቅ ራሳቸውን ችለው ይኖራሉ። እህትና ወንድሞቼ የራሳቸውን ህይወት በተለያየ ቦታ መምራት ጀምረዋል። እኔ ግን ብቻዬን ቀረው። ያንን ሙሉ 9 ወር ያለምንም ጥያቄ አጽናኝ በትዳር ስብራቱ ህመምና በማጣቱ እጅግ እየተገረፍኩ በስቃይ አሳለፍኩ። ያ የሃይማኖት አስተማሪ ነኝ ባዩ ሰውዬ ቀርቶ የገዛ ደምና ስጋዬ የሆኑት ወላጆቼ እንኳን የ7 ዓመት ውለታዬን ፈጥነው ረሱት። ፊት ነሱኝ፣ እንደ ትልቅ ሸክምም አዩኝ። የእርግዝና ምርመራ ለመከታተል ወደ ጤና ጣቢያ የሚሄድበት የታክሲ ሳንቲም እንኳን አልነበረኝም። የገዛ ወላጆችን እያለቀስኩና እየለመንኩ ነበር የሚሄደው። ያ ሁሉ መከራ አልፎ ከብዙ ስቃይና ምጥ በኋላ ፈጣሪ አምላክ ያማረ ወንድ ልጅ ሰጠኝ። ልጄን ከወለድኩ በኋላ የመውደቅ የማልቀስ ጊዜው አብቅቷል አልኩ። የወሊድ ደሜ ገና ሳይደርቅ ሰውነቴ ሳይጠነክር በአረብ ሀገር ሳለው ለቤተሰቦቼ ስል ሳጥን ውስጥ የቀረቀርኩትን የጣልኩትን የዩኒቨርሲቲ ዶክመንቴን በድፍረት አወጣሁት። ልጄን ይዤ ስራ ማፈላለግ ጀመርኩ። ሰው ጨካኝ ቢሆንም ፈጣሪ ግን እንደ ሰው አይደለም። በችግሬ ቀን የጣሉኝን ሰዎች ሁሉ የሚያሳፍር መልካም የስራ እድል ፈጣሪ ሰጠኝ። ስራ አገኘው። አሁን ያንን ውድ ልጄን በክብር ይዤ ስራዬን እየሰራው ሙሉ በሙሉ ራሴን ቻልኩ። የማገኘው ደሞዝ ብታንስም ከሰው እጅ ከመጠበቅ ከመናቅ እና ከመንቋሸሽ ወጥቼ ለእኔና ለልጄ ንጹህና ሰላማዊ ህይወት መምራት ሙሉ በሙሉ በቂ ሆኖልኛል። ያ የሳምንቱ ባሌ ከ9 ወር ከባድ ምጥና ስቃይ በኋላ ልጄን ስወልድ በጭካኔ አላበቃም ነበረ። ልጄ የኔ አይደለም ልጁ ብሎ ፈጽሞ ካደ። እኔ ግን በሰው ፊት ልከራከር አልፈለኩም። ቢሆንስ ምን ሊጠቅመኝ? የካደኝ ሰው እንጂ ፈጣሪ አይደለም ብዬ ለክብሬ ስል ዝምታን መረጥኩ። ነገር ግን የፈጣሪ ፍርድ ቀስ እያለች ግን በጥብቅ ትመጣለች። የሰው ልጅ ፍርድ ባያገኝ የሰማዩ ዳኛ ግን አይተኛም። ከእለታት አንድ ቀን አንድ ሰው ተገድሎ ገዳዩን ፖሊስ ሲያፈላልግ ያ የሃይማኖት አስተማሪ ነኝ ባዩ ጨካኙ ሰው ባልታሰበ ምክንያት በአካባቢው በአስከሬኑ አካባቢ ተገኘ። ፖሊስም አንተነህ ገድለህ የጣልከው በሚል ወንጀል ተጠርጥሮ ተይዞ ፍርድ ቤት ቀረበ። በመጨረሻም ጥፋተኛ ሆኖ በመገኘቱ የህይወቱ ዘመን እድሜ ልክ እስራት ተፈርዶበት ወደ ወህኒ ቤት ወረደ። እኔን ባዶ እጄን ጥሎ በሰው ስቃይ ላይ ሊኖር ያለመው ያ ዛሬ የገዛ ህይወቱ በወህኒ ቤት ጨለማ ውስጥ ተቆልፎበታል። እኔ ዛሬ ላይ ሆኜ ወደ ኋላ ስመለከት ብዙ ነገር አያለሁ። ወጣትነቴን፣ ልፋቴን፣ ውለታዬንና ገንዘቤን ያ ሁሉ ነገሬን ለቤተሰቦች የሰጠው እነሱ ቢክዱኝም የሰማዩ ጌታ ፈጣሪ ግን ፈጽሞ አልተወኝም። ዛሬ ፈጣሪ በሰጠኝ በአንድ ጎረምሳ ልጄ በራሴ ንጹህ ደሞዜ ቤቴን ተከራይቼ ልጅን እያስተማርኩ በትልቅ ሰላምና ደስታ እኖራለሁ። እባካችሁ ከኔ ህይወት ተማሩ። በማንኛውም ሁኔታ ውስጥ ቅድሚያ ራሳችሁን አስቀድሙ። ራሳችሁን ሳታድኑ ሌላን ሰው ማዳን አትችሉም። እናትና አባት፣ ወንድምና እህትን ቢሆኑ ከራሳችሁ ቀጥሎ ናቸው። መጀመሪያ ራሳችሁን አጠንክሩ። የራሳችሁን ህልም መስመር አትልቀቁ። ፈጣሪ ምንጊዜም ከእናንተ ጋር ነው።